Hi, hey, welcome to my channel. አጭር ቪዲዮ ነው። ብዙ ጊዜ ጠላትን በክርስትና ውስጥ ማለት ነው ስፔሻሊ ክርስቲያኖችን የሚመለከተው ይሄ ቪዲዮ ጠላትን ትልቅ አድርጎ የመሳል ነገር አለ እና ጀስት መጽሐፍ ቅዱስ ምንድን ነው የሚለው በዚህ ዙሪያ? አሁን እግዚአብሔርን አመስግኑ ሲባል ብዙ ጊዜ በጉባኤ መካከል ምንም አይነት ድምፅ አይሰማም። ግን ሰይጣንን ልንቃወም ነው ሲባል ሂውጅ የሆነ የተቃውሞ ድምፅ ይሰማል ምናምን ነገርና ይሄ ትክክል ነው ወይ ብለን ካለን ትክክል አይደለም። ትክክል የማይሆንበት መንገድ ምክንያቱም እግዚአብሔር እና ሊሆን የሚገባው እንደኔ እግዚአብሔር ሲመሰገን ነው። መጽሐፍ ቅዱስም ያው ከፍተኛ ድምፅ አሰሙ ብሎ የሚያዘን ማለት ነው። እና ጠላታችን ኦልሬዲ ተሸንፏል። እኛ በምድር ላይ ስንኖር ምንድነው ማድረግ ያለብን? ኢየሱስ ከሰራው ስራ የተነሳ ኮምፕሊትሊ ዲስትሮይድ ስለሆነ የሱን ስራ ኢንፎርስ ለማድረግ ነው ምድር ላይ ያለ ነው። ኦልሬዲ ኢስ ፊኒሽድ as far as God is concerned። ያለቀለት የተሸነፈ ጠላት ነው ያለን እና ሞር ጊዜያችን ሊሆን የሚገባው በእግዚአብሔርና ኢየሱስ ባደረገው ነገር ላይ እንደገና ደግሞ ይህንን የምስራች ወንጌል እንዴት አድርገን ነው ለሌሎች የምናዳርሰው በሚለው ነገር ላይ ነው ፎከስ ማድረግ ያለብን ብዬ ነው የማስበውና ብዙ ጠላት ያው በጣም የሚወደው ነገር አቴንሽን ማግኘት ነው እና ደግሞ ክርስቲያኖች ደግሞ እየሰጠናል ይመስላል የሚፈልገውን ነገርና አቴንሽናችንን ማድረግ ያለብን ጌታ ላይ ነው። ኢየሱስ ጌታ ነው። ስለዚህ እሱን ጌትነት ለማወጅ ነው ምድር ላይ ያለ ነው። የጠላት ስራ ደግሞ ኦልሬዲ ፈርሷል። ጠላት ያለው ነገር የቀረለት ነገር ወሬ ብቻ ነው፣ አፍ ብቻ ነውና ያንን ግን ተጠቅሞ ስቲል ብዙ የሚያመጣው ሀቨክ አለ ማለት ነው በክርስቲያን ህይወትና just to remind you ሰይጣን ኦልሬዲ የተሸነፈ ጠላት እንደሆነ አውቀን እኛ ደግሞ እዚህ ያለነው የክርስቶስን ድል ለማወጅ እንደሆነ አውቀን በዛ እውነት ላይ ብንመላለስ ሞር እግዚአብሔር በረከት ወደ ህይወታችን ይመጣል። የኛም ህይወት ደግሞ ሞር instead of fighting all the time victory declare ማድረግ ይሆናል ማለት ነውና ፎከስ ማድረግ ያለብን ጠላት ላይ ሳይሆን እግዚአብሔር ላይ ነው። ብዙ ያደረገልን ነገር አለ ጌታ። እሱን በማወጅ እሱን በህይወታችን ላይ ቃል ውስጥ ያለውን እውነት አፕላይ በማድረግ ነው ቢዚ መሆን ያለብን። ሌላው ደግሞ on the way of course